ብትወጣ ይሻላል። እኔ የመጣውለት እግሬ ቡታጀራ ያስገባውለት አንተን እዛም ባየ እኔን አያርገኝ እረሳሃለሁ። እስከነጭራሱ ያደረግነውን እረሳዋለሁ። ይኸውልህ ያሳለፍነውን ጊዜያቶች እረሳዋለሁ። ግዴታ አንተን ማግኘት አለብኝ እና ይሄንን ነገር ዛሬ ግዴታ ይዤ የመጣሁት እናንተ በተስፋ እንድጠብቁኝ ነው። ቤተሰቦቼ ብዙ ነገሮችን ማሳየት እፈልጋለሁ። አብርሃም ደግሞ ይሄንን ፋይል አላቅም እንዲወጣ አልፈለገ መሰለኝ። ስለ ሄርሜላ ልነግርህ እንደሆነ እዚህ የመጣሁት ታውቃለህ። እና ካወቅ አንተ እኔን ስልኬን ወይ አንሳልኝ ወይ መልስልኝ፣ እባክህ በቃ መልስልኝ። እናትና በሚስት አይምጡብን ይባላል። ያኔ ምንድነው የምትሆኑት? እንግዲህ ታያላችሁ። እኔ እግዚአብሔርን አብርሃም እንደዚህ የሆነ ሚስቱን ሲነጥቁበት እንደዚህ ምናምን ነገር የሆነ ቀለል ብሎ ያየው ነገር እኔ ለራሴ ግራ ይገባኛል። ነገር ግን ዛሬ እንዴት እንደሆነ ከዚህ በኋላ አሳያለሁ። አቤል እስከሚመጣ ከቡታጀራ እግሬን ባታወጣ ያኔ እንተያያለን። እና ቤተሰቦቼ ይቅርታ ስለ ራሴ ያወራሁባችሁ፣ ነገር ግን ይህንን ነገር ማውራት ፈልጌ አይደለም። ያው ግዴታ ትንሽ ላንሳላችሁ ብዬ ነው። እና ቤተሰቦቼ ዛሬ ስለዚህ ፋይል ብቻ ነበር የመጣው ብላችሁ። አብርሃም ይህንን ቪዲዮ የምታየው ነገር ከሆነ እባክህ ደውል አግኘኝ። በቃ መንቃት አለብን በጊዜ ይህንን ነገር መቋጨት ስላለብን ደውል አግኘኝ። እና ቤተሰቦች ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልኝ። እንደምታውቁት ቤተሰቦቼ ሰሞኑ ጠፍቻለሁ። ወደ እናንተ መረጃውን ከአብርሃም ጋር ሆኜ ይዤላችሁ እመጣለሁ ብያችሁ ነበር። ነገር ግን እስካሁን አብርሃምን ሳላገኘው አዲስ አበባ ውስጥ ስንከራተት ቆይቻለሁ ሳምንት ሙሉ። እና ቤተሰቦቼ ሳምንት ሙሉ ብቻ አይደለም ሳምንት አልፎኛል፣ ማክሲመም 10 ቀን። እና ይሄንን ሁሉ ቀን አብርሃምን ስፈልገው እስካሁን አላገኘሁትም። ቤተሰቦቼ ብዙ ነገሮችን ይዤ እየጠበቅኩት ነው። ማለት ቀን በቀን የሚላክልኝ መረጃዎችን እያበዛሁት ነው። እንግዲህ አላቅም እንዴት እንደሆነ። አብርሃምም እኔን ፈልጎ ሊያገኘኝ አልቻለም። ቪዲዮውን አላየውም መሰለኝ። በስልክም ከደወልኩለት ቆይቷል፣ ሳምንት አልፎኛል፣ አላገኘኝም። አንድ ቀን ደወለልኝ፣ ቮይስ ልኮልኛል ቴሌግራም ላይ ምናምን ካልኳችሁ በኋላ ከዛም ቀን በኋላ አልደወለልኝም። ምን እያደረገ እንደሆነ አላቅም። የሆነ ቦታ ነው ብዬ ልፈልገው ሲሄድ ያንን ቦታ ላይ አላገኘውም። ለምን እንደሆነ አላቅም። የት እንደሆነ ምንም አውቀው ታሪክ የለም። እኔ እንጃ የሆነ ችግሩ እየተደራረበብኝ ነው እዚህ ሆኜ ማለት ነው። እና ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይሄንን ነው። ለእናንተ ቢያንስ ፊት ለፊቱን ላሳያችሁ፣ ውስጡን እንኳን ባላሳያችሁ ማለት ነው። በተስፋና በትዕግስት እንድጠብቁኝ ይሄንን ላሳያችሁ። ይሄን እዚህ ውስጥ ያለው ብዙ ቪዲዮዎችና ፎቶዎች አሉ። ፎቶዎች መረጃ እንደማይሆኑ ብዙዎቻችሁ ታውቃላችሁ። አሁን ላይ ኤአይ እየበዛ ስለሆነ ፎቶ ብዙም አይጠቅመኝም እና ቪዲዮዎችን ስለያዝኩኝ እዚህ ላይ ያሉት ወረቀቶች ደግሞ ይዣቸዋለሁኝ። እንግዲህ ቤት ላይ ማስቀመጥ አልቻልኩኝም። አሁን ላይ ያለሁት አልጋ ቤት ውስጥ ስለሆነ ይህንን ነገር አስቀምጬ መውጣት አልቻልኩም። እና ቤተሰቦቼ ይህንን ነገር ይዤ እየዞርኩኝ ስለሆነ ወደ እናንተ ላመጣው ችያለሁ። እና ምን ልላችሁ ፈልጌ ነው ቤተሰቦች፣ አብርሃምን ላገኘው አልቻልኩኝም። እባካችሁ እስኪ እናንተ የምታውቁት ቦታ ካለ ጠቁሙኝ። የሆነ ቦታ ነው ምናምን ስባል ላገኘው ሄድና አላገኘውም። የሆነ ቪዲዮ እየሰራ ነው ሄኖክ ቶሎ እዛ ሂድ ምናምን ተብዬ ስሄድ ሄዷል። አብርሃም የት እንደሆነ አላውቅም። ስልኩንም እያነሳልኝ አይደለም። እና ስለዚህ አብርሃም እባክህ ላንተ ብዬ ነው እዚህ 130 ኪሎ ሜትር አቋርጬ የመጣሁት። እና ካየው ቪዲዮ የምታየው ነገር ከሆነና ቮይስም መልስልኝ። በቃ ቴሌግራም ላይ ካየው መልስልኝ። ልክ ያለው ቮይስ ያለበትን ቦታ ግዴታ ማግኘት ስላለብኝ እባክህ በቃ ያለበትን ቦታ ንገረኝና ላግኝ። ግዴታ አንተን ማግኘት አለብኝ። እና ይሄንን ነገር ዛሬ ግዴታ ይዤ የመጣሁት እናንተ በተስፋ እንድጠብቁኝ ነው ቤተሰቦቼ። ለሄርሜላ ልነግርህ እንደሆነ እዚህ የመጣሁት ታውቃለህ። እና ካወቅ አንተ እኔን ስልኬን ወይ አንሳልኝ ወይ መልስልኝ፣ እባክህ በቃ መልስልኝ። ነገር ለአብርሃም ላሳየው ነው የመጣሁት። አብርሃም ግን ምንም ሊገኝልኝ አልቻለም። እና አሁንም ቢሆን መጠንቀቅ ያለባችሁ ሰዎች፣ አቤል ብታርፍ ይሻላል። ጉድን ከማወጣው ካሁኑኑ ከኤፍሬም ራስና ከሩታ ራስ ብትወርድ ይሻላል። አይ እምቢ የምትል ነገር ከሆነ ያንተንም ጉድ ዘርግፍ ያወጣልሃለሁ። ስለዚህ አሁንም ቢሆን እነግርሃለሁ ከአብርሃም ጎን መራቅ አለብህ፣ ግዴታ ትርቃለህ። አይ አርቅ የምትል ነገር ከሆነ ደግሞ የሚከተልህን ታውቃለህ። ሁሉንም ነገር አሳየዋለሁ ለአብርሃም፣ ሁሉንም ነገር አውጥቼ አሳየዋለሁ። እና ዛሬ ይዤላችሁ የመጣሁት የሄርሜላን ጉድ ብቻ ነው። ይህንን ደግሞ ለአብርሃም እስከምሰጠው ድረስ እኔ ምንም አላርፍም። እና ቤተሰቦች አሁንም ቢሆን ምንም ነገር ማድረግ አልቻልኩኝም። እባካችሁ እስኪ እናንተ የምታውቁ ከሆነ በውስጥ መስመር ንገሩኝ። ይሄ ቦታ ነው ያለው በሉኝ። እኔ ልክ ቪዲዮ ሰርቶ ያገኘውበት ቦታ ልክ ሲሄድ እሱን አላገኘውም።
የት እንደሚሄድ አላውቅም። የሆነ ቦታ ቪዲዮ ሰርቷል ምናምን ባልና ልክ ወደዛ ሲሄድ አላገኘውም፣ ይጠፋብኛል ይዞ እና አሁንም ቢሆን እያገኘሁት አይደለም። እና ቤተሰቦቼ ምንም ማድረግ አልቻልኩኝም። እዚህ ቁጭ ብዬ ወይ ደግሞ ወደ ቡታጀራ ቀጥታ ሄድና ቡታጀራ መሄዱ ስለማይቀር ቀጥታ እዛ አገኘዋለሁ ማለት ነው። እዛም በነፃነት ሁሉንም ነገር አደርጋለሁ። እኔ ያለውበትን ነገር ያለውበት ደረጃ እኔ ብቻ ነው የማውቀው። እንዴት እየተደበኩኝ ከነሱ ወዴት እየተደበኩኝ እንደሆነ እኔ ራሴ ብቻ ነው የማውቀው። ምክንያቱም ብዙ ነገሮች ሊደርሱብኝ ይችላሉ በዚህ ፋይል ማለት ነው። በዚህ ፋይል ብቻ ቡታጀራ ውስጥ ሆኜ ምን እንደሆንኩኝ እናንተም ታውቃላችሁ። ዛሬ ደግሞ አዲስ አበባ መጥቼ ብቻዬን ያለሁት ምን እንደሚያደርጉኝ አላቅም ቤተሰቦቼ። እና ይሄንን ነገር እንዳይደርስብኝ ብዙ ቦታዎችን እየቀያየርኩኝ ነው እያደርጉኝ ያለሁት። ዘመድ ጋር ነበር መጀመሪያ ስመጣ ያደርኩት። ነገር ግን ይሄ ሁሉ ሰዓት ዘመድ ጋር መቀመጥ ስላልቻልኩኝ አሁን አልጋ ቤት ሆኜ እያያዝኩኝ እየቀያየርኩኝ ነው እያደርኩኝ ያለሁት ማለት ነው። እና አሁንም ቢሆን ሄርሜላ እኔን መፈለጓን አላቆመችም። በእርግጠኝነት ደግሞ ታስባለች ይሄን ነገር እንዳይደርሰው ለአብርሃም በጣም ትጨነቃለች። ምክንያቱም እዛ ሆኜ የሰራሁትን ቪዲዮ ስላየች ማለት ነው። አብርሃምን በስልክ አውርቼ የለቀኩላችሁ ቪዲዮ አይተዋለች። ያው ምን እንደሚከተላት ስለምታውቅ በጣም ፈርታለች። እና ቤተሰቦቼ ይሄንን ፋይል አወጣላታለሁ። እዚህ ጋር ብዙ ፎቶዎች አሉ። ብዙ ፎቶዎቹ ደግሞ እነዚህ ፎቶዎች ያው ኤአይም ስለሚመስላቸው ብዙዎቹ ኖርማል ቪዲዮ እኔ እጅ ላይ አለ ማለት ነው። ይሄንን ነገር አይተ አብርሃም ማትመጣ ነገር ከሆነ እንግዲህ ምንም ማድረግ አልችልም። ያቅሜን ሞክሬያለሁ፣ ያቅሜን ለፍቻለሁ። ለአንተ ብዬ ብዙ ቦታዎችን ደርሻለሁ፣ ብዙ ነገሮችን አሳልፌያለሁ። እና ዛሬ እኔን ማሰማኝ ነገር ከሆነ እንግዲህ ምንም ማድረግ አልችልም። ብዙ ነገሮችን ለአንተ ብዬ አድርጌያለሁ። አንድና አንድ እኔ ከሩታ ጋር እንዳትፋታ ነበር ይሄ ሁሉ ምለፋው ማለት ነው። አሁንም ቢሆን ያስከውን ይዘሃል። እባክህ በቃ የመረጥከውን ምርጫ በጣም ደስ ይላል። ሩታን ይዘ ቆይ። ሄርሜላን ከራስ ብታርቃት መልካም ነው። ሁሉም ምለፋው አንተ ሰላም እንድትሆንና ከሩታ ጋር እንዳትለያይ ብቻ ነው። ብዙ ሰዎችን አይቻለሁ። የሄርሜላ አሽቃባጮችን አይቻለሁ። ሄርሜላ አስራ ያስቀመጠቻቸውን ሰዎች አይቻለሁ። እንደምታውቀው ጠንቋዩ እስካሁን አልተፈታም፣ ይዘነዋል። ያ ጠንቋይ ደግሞ ምንን ለማድረግ እንዳለብን አላቅም። እኔ እዚህ ሆኜ ምንም ነገር ስለዛ አላሰብኩኝም ነበር። ምክንያቱም አንድና አንድ እያሰብኩኝ ያለው ስለዚህ ፋይል ነበር። እና ጠንቋዩ ያው ምንም መፍትሄ ማናገኝ ነገር ከሆነ የሚገባውን ቅጣት ሰጥተነው እንለቀዋለን። እንደምታዩት እስካሁንም የተቀጣው ቅጣት በቂ ነው ብዬ አስባለሁ። ያው እና ግዴታ ድጋሚ ይሄንን ነገር የሚፈጽም ነገር ከሆነ ደግሞ ይሄ ሰውዬ እናጠፋዋለን። ከዚህ ምድር ግዴታ መጥፋት አለበት። ሰዎችን የሚጎዳ ነገር ከሆነ ይጠፋል። ማንም ሰው እኮ ሰውን የሚጎዳ ነገር ከሆነ ስለማይጠቅም ከዚህ ምድር መጥፋት አለበት። የሰውን ልጅ እኮ የሆነን ቅጣት ሲያጠፋ ወይ በስቅላት ወይ በግድያ ምናምን ይፈረድበታል። ይሄ ጠንቋይ ደግሞ ምን ሰው ለዋለው የሴጣን ይህም ጠንቋይ ግዴታ እዚህ ምድር ላይ መኖር ስለሌለበት በቃ መጥፋት አለበት። እና ቤተሰቦች የዛም ጠንቋይ ነገር አልረሳሁትም አለ እያሳሰበኝ ነው። እኔ እዚህ ሆኜ ብዙ ነገሮችን በቃ ማስባቸው ነገሮችን ብዙ ናቸው። ምን ማድረግ እንዳለብኝ አላወኩኝም፣ ተምታተውብኛል። ሀሳቦቼ ሊያዙልኝ አልቻለም። እና ስለዚህ እባክህ አብርሃም በጊዜ አግኘኝና ይህን ነገር ልስጥህና ከዚህ ብሄድ ይሻለኛል። እና እዛም ሆኜ ማስተካከለው ነገር ስላለ በቃ አንተን ግዴታ ማግኘት አለብኝ። እና ብዙ ሰዎች እየደወላችሁ ፋይሉ ለእኛ ላክልን ምናምን ምትሉ አልክላችሁም፣ ይቅርታ አድርጉልኝና አልክላችሁ። ምክንያቱም ይሄ ፋይል ግዴታ አብርሃም ቀድሞ ማየት ስላለበት ለእናንተ አልክላችሁ። ላክም ካለብኝ ለአብርሃም አሳይቼው ወደ ሚዲያ አታውጣው ካለኝ ለእናንተ በፕራይቬት አድርጌ ልልክላችሁ እችላለሁ። እናንተም ለማንም ሰው ላታሳዩ ከሆነ ማለት ነው። እና ስለዚህ ብዙ ነገሮችን ማወቅ ስለፈለጋችሁ ስለ ሄርሜላ ጠብቁኝ፣ ታገሱኝ፣ ባካችሁ በቃ ታገሱኝ። እኔ ለአብርሃም አንዱን ነገር ካሳየሁት በኋላ እናንተን ሁሉንም ነገር አሳያችኋለሁ። ሄርሜላ እስስት የሆነች ሴት ናት። እናንተ እናት የላችሁም፣ እህት የላችሁም። አለን። በጣም መወደው እናት፣ በጣም ማከብረው፣ በጣም በቃ እኔ ምሳሳላቸው እግዚአብሔርን በጣም ህይወቴን ምሰጣቸው ሰዎች እቤት ውስጥ አሉ። እህትም እናትም አለኝ። ነገር ግን እንደዚህ እስስት የሆነች ሴት እኔ አይቼም አጋጥሞኝም አያውቅም። እኔ በጣም የሚያናደደኝ ማለት ነው ስራው አይደለም። የፈለገችው ልትሰራ ትችላለች፣ አያገባኝም። ነገር ግን በእናቱ በሩታ ላይ በአብርሃም ልጅ ላይ ደርባ ስትገባ እቺ ሴጣን እንጂ ሰው አይደለችም። ታውቃላችሁ፣ ሁሉም ሰው በትዳር ውስጥ የሚገባ ሴጣን እንጂ ሰው አይደለም። ታውቃላችሁ፣ ይህንን ሁላችሁም ጠንቀቃችሁ ታውቃላችሁ። የሄርሜላም ወዳጅ የሆናችሁ በሙሉ ታውቃላችሁ።
በባለትዳር ውስጥ የሚገባ ሴጣን እንደሆነ ሁላችሁም ታውቃላችሁ። እናንተ ለምን እንደሆነ አላውቅም፣ ስላለቀሰችና ምስኪን ሆና ስለታየቻችሁ እናንተ አዝናችሁላት ምናምን ነገር ነው። በቃ በዛ ሀሳብ ይዟችሁ ነው እናንተ ሄርሜላን የምትደግፏት ይዛችሁ ማለት ነው። ነገር ግን ሄርሜላ አንድና አንድ ሴጣንና የሴጣን ቁራጭ የሆነች ልጅ ነው። አብርሃምና ሩታን ለመለያየት የተላከች የሆነች ችግር የጠማት ሴት ነች። እኔ አላቅም ብቻ ስለሷ እኔ አውርቼ አልጨርስኩም፣ ስለሷ ክፋት ማለት ነው። እኔ እዚህ ሆኜ ሄርሜላን ማቃት እዚህ ቡታጀራ ውስጥ በነበረችበት ሰዓት ተማሪ ሆና ስትገባ ስትወጣ ጤነኛ ሰው ሆና ነበር ማቃት። ከአንድ ቀን በኋላ ግን አብርሃምና ሩታ አንድ ላይ ከሆኑ ጀምሮ ግን ሴጣን ሆና ታየች ማለት ነው። ሴጣን ሆና በእነሱ ህይወት ውስጥ ገባች እና ስለዚህ አሁንም ቢሆን እጇ ማረፏን ካልቀረ ይሄንን ነገር አውጣዋለሁ፣ ማውጣቴም ደግሞ አይቀርም። ስለዚህ አትጠራጠሪ ሄርሜላ። እኔ ጉድሽን በደንብ አድርጌ ነው ማውጣ፣ በደንብ አድርጌ። እኔ ምንም ልታምደርሽብኛችን አቤልም ሆነ ከሷ ጋር የሰራው ስራ አወጣዋለሁ። ከሷ ጋር ብዙ ነገሮችን እየሰራ ነው። አሁን ደግሞ ከሶሊያና ስር ትላለ። ከሶሊያና ራስ ብትወርድ ይሻላል። እሺ ከጓደኛዬ ራስ ብትወርድ ይሻላል። እኔ ዛሬ ይሄን ነገር ማውጣት ስለፈለኩኝ ነው እንጂ ቀጣይ እመጣልሃለሁ ወደ አንተ ማለት ነው። እኔ ወደ አንተ እመጣልሃለሁ፣ እግዚአብሔርን ወደ አንተ እመጣለሁ። እኔ ሶሊያና ለኔ ምን እንደሆነች አታጣቅም። ነገር ግን የሆነ ሰዓት መጣክ፣ በሰላም አውርተን ጠፋክ፣ ከሷ ሄደ ከማርቲ ጋር ተለጣጠፍክ። ዛሬ ግን ሶሊያና ጋር መምጣትን ካላቆምክ እኔና አንተ እንተያያለን። ያኔ ወንድነታችን ይዋጣልናል ማለት ነው። እኔ ዛሬ እዚህ ጋር የቆምኩት አንድና አንድ አብርሃምን ፋይል ለማውጣት ነው። ስለ ራሴ ችግር ላወራ አይደለም የመጣሁት፣ ይቅርታ አድርጉልኝና ማለት ነው። ይህንን ላሳይ ነው የመጣሁት። ቀጣይ ግን ወደ ራሴ ህይወት ስለምመጣ አቤል ብትጠነቀቅና ቡታጀራ ውስጥ ብትወጣ ይሻላል። እኔ የመጣሁለት እግሬ ቡታጀራ ያስገባሁለት አንተን እዛም ባየ እኔን አያርገኝ፣ እረሳሃለሁ። እስከነጭራሱ ያደረግነውን እረሳዋለሁ። ይኸውልህ ያሳለፍነውን ጊዜያቶች እረሳዋለሁ። እና በሚስት አይምጡብን ይባላል። ያኔ ምንድነው የምትሆኑት? እንግዲህ ታያላችሁ። እኔ እግዚአብሔርን አብርሃም እንደዚህ የሆነ ሚስቱን ሲነጥቁበት እንደዚህ ምናምን ነገር የሆነ ቀለል ብሎ ያየው ነገር እኔ ለራሴ ግራ ይገባኛል። ነገር ግን ዛሬ እንዴት እንደሆነ ከዚህ በኋላ አሳያለሁ። አቤል እስከሚመጣ ከቡታጀራ እግሬን ባታወጣ ያኔ እንተያያለን። እና ቤተሰቦቼ ይቅርታ ስለ ራሴ አወራሁባችሁ። ነገር ግን ይህን ነገር ማውራት ፈልጌ አይደለም፣ ያው ግዴታ ትንሽ ላንሳላችሁ ብዬ ነው። እና ቤተሰቦቼ ዛሬ ስለዚህ ፋይል ብቻ ነበር የመጣሁላችሁ። አብርሃም ይህንን ቪዲዮ የምታየው ነገር ከሆነ እባክህ ደውለህ አግኘኝ። በቃ መንቃት አለብን፣ በጊዜ ይህንን ነገር መቋጨት ስላለብን ደውለህ አግኘኝ። እና ቤተሰቦቼ እኔም ካገኘሁት ወደ እናንተ መጣላችኋለሁ። አብርሃም ይመስለኛል የሄርሜላን ጉድ ሚዲያ ላይ ማውጣት አይፈልግም፣ ፕራይቬት አድርጎ ማስቀመጥ ነው የሚፈልገው። እና ስለዚህ ለእናንተ እልክላችኋለሁ፣ በውስጥ መስመር የምታወሩኝ ሰዎች እልክላችኋለሁ። አብርሃም አታውጣ የሚለኝ ነገር ከሆነ ለእናንተ እልክላችኋለሁ። ስለዚህ እስከዛው ድረስ ደህና ሁኑልኝ፣ ደህና ሰንብቱልኝ። አብርሃም የሚቆይ ነገር ከሆነ በዚህ 2 ቀን ውስጥ ወደ ቡታጀራ ተመልሼ እሄዳለሁኝ። እዛ ሆኜ አገኛችኋለሁ። አብርሃምንም እዚህ ካገኘሁት ወደ እናንተ መጣላችኋለሁ። ቤተሰቦች አልቆየባችሁም። እስከዛው ድረስ ደህና ሁኑልኝ። እንደምትታገሱኝ ተስፋ አደርጋለሁ።